በኢትዮጵያ ሁሉም የተሽከርካሪዎች ሰሌዳዎች ኢቲ የሚባል መለያ እንዲኖራቸው ሊደረግ መሆኑ ተገለጸ። በኢትዮጵያ የሚመዘገቡ ሁሉም የተሽከርካሪዎች ኢቲ የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚደረግ መመሪያ ጸደቀ። በትራንስፖርትና ሎጂስቲክ ሚኒስቴር የወጣው መመሪያ በአሁኑ ሰዓት በስራ ላይ ያሉ ተሽከርካሪዎች ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች አላካተተም። በሚኒስትሩ በኢትዮጵያ የተሽከርካሪዎች መለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050/2017 በሚል መጽደቁን ባሳወቀው በዚህ ሰነድ ላይ በሀገሪቱ ያለው ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ገልጿል። ይህም የተሽከርካሪዎች መለያ ሰሌዳ መለወጥ ያስፈለገበት ዋነኛ ምክንያት የተቀበለቻቸው የዓለም አቀፍ ስምምነቶች መሰረት ያደረገ ቢሆንም እንዲሆንና የነበሩ አሰራሮች ከክፍተቶች፣ የሀብት ብክነት እንዲሁም ሐሰተኛ ሰሌዳዎችን ለመቆጣጠር መሆኑን ተጠቅሷል። አዲስ ባወጣው የተሽከርካሪዎች መለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 መሰረት በመላው ኢትዮጵያ አገልግሎት ላይ የሚውሉ የሰሌዳ ቁጥሮችን ተመሳሳይ መለያ እንዲኖራቸው እንዲደረግ ተደንግጓል። በትራንስፖርትና ሎጂስቲክ ሚኒስቴር ባወጣው መመሪያ ክፍል 2 ስለ ተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች በሚል እንደተጠቀሰው ሁሉም ተሽከርካሪዎች መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት እንዲሁም ኢትዮጵያን የሚያመለክቱ አጭር ጽሑፍና የኢትዮጵያ ካርታ እንዲኖራቸው ይደረጋል ተብሏል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጠፉት የመለያ ሰሌዳ ቁጥር ላይ በኢትዮጵያ ካርታ ላይ እና ሀገሪቱ ባጸደቀችው ዓለም አቀፍ ስምምነቶች መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢቲ የሚለው የግዕዝ ፊደል እና የላቲን ፊደል ይዘት እንዲኖረው ይደረጋል ተብሏል። በተጨማሪም ሚኒስትሩ የመለያ ቁጥሩ ሰሌዳ አሰጣጥ 3 የላቲን ፊደላትና 4 የቁጥራትን በመጠቀም ተከታታዮችን ቁጥሮች ያላቸው መለያ ቁጥሮችን ሰሌዳዎች እንዲመርጡ እንደሚደረግም መመሪያው ላይ ተገልጿል። ሚኒስትሩ ተሽከርካሪዎችን መለያ ቁጥር ሰሌዳዎችን ቀለም፣ ህብር፣ ፊደላት በተጨማሪ መለያ ቁጥር ሰሌዳዎችን እንዲመሰርቱ በቁጥጥር እና ለምዝገባ ዓለም የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶችን እንዲያንዳንዱን የሰሌዳ አይነቶች እንዲኖረው ይደረጋል። በዚህ መመሪያ መሰረትም የመለያ ቁጥር ሰሌዳዎችን የተሽከርካሪዎች ባለቤትነት የሚሰጡትን አገልግሎትና የኃላፊነት አጠቃቀምን የሚያመለክቱ ቀለማት እንዲሁም ሌሎች መለያ እንዲኖራቸው መመሪያው ላይ ተጠቅሷል። በዚህ መሰረትም በኤሌክትሪክ ወይንም ታዳሽ ኃይል የሚሰሩ ተሽከርካሪዎችን ሰሌዳ ከሌሎች የተለየ መልኩ አረንጓዴ ትራንስፖርት ግሪን ትራንስፖርት በሚል ጽሑፍ መለያ እንደሚይዙ መመሪያው ላይ ሰፍሯል። በዚህ በተጨማሪም ልዩ መገለጫ ያለው የተለየ መለያ ቁጥር ሰሌዳ የሚፈልጉት ግለሰቦች በሚያቀርቡት ጥያቄ መሰረት የሚጠይቅ በልዩ ሁኔታ ሊሰጣቸው እንደሚችልም የሚኒስትሩ መመሪያ ያስረዳናል። መመሪያው እንደሚገልጸው የትራንስፖርት የሚኒስትሩ ይፋ ያደረገው አዲስ ሰሌዳ አይነቶች ከዚህ ቀደም የተመዘገቡ ተሽከርካሪዎች ላይ ተግባራዊ ይሆናል። መመሪያው በዚህ ላይም ከመዋሉ በፊት የተመዘገቡ የተሽከርካሪዎች ቀደመውን ሰሌዳ ለመዝጋቢው አካል በመመለስ አዲስ ተሽከርካሪ መለያ ሰሌዳ ቁጥር መውሰድ እንደሚኖርባቸው መመሪያው ላይ ተጠቅሷል። ተሽከርካሪዎቹ ነባሩን ሰሌዳ በመመለስ አዲሱን የሚወስዱት ሚኒስትሩ ባዘጋጀው ጊዜ ሰሌዳ መሰረት እንዲሆንም መመሪያው ገልጿል። አጼ ምኒልክ ዘመን የመጀመሪያዋ ተሽከርካሪ ወደ ኢትዮጵያ ከገባች ጊዜ አንስቶ ለመኪኖቹ መለያ ቁጥር መሰጠት እንደጀመረ የሚነገር ሲሆን ከዚያም በኋላ ወደ ስልጣን በመጡ አስተዳደሮች በሀገሪቱ ቢያንስ 3 ጊዜ የተሽከርካሪዎች መለያ ሰሌዳ ቁጥር ለውጥ ተደርጓል። በንጉሥ ኃይለ ሥላሴ ዘመን የነበረው ሰሌዳ ቁጥር ወታደራዊ መንግስት ወደ ስልጣን ከመጣበት በኋላ የተቀየረ ሲሆን በደርግ ዘመንም የነበረው ደግሞ የኢህአዴግ ስልጣን ከያዘው በኋላ ለውጥ ተደርጎበታል ብሏል።